ይህ የምትመለከቱት ትራፎርድ ሞል ይባላል። ከ200 በላይ ሾፒንግ አሉት። ከ60 በላይ ደግሞ ሬስቶራንት አሉት። ከዩኬ እንዲሁም ከኢሮፕ ቶፕ 5 ውስጥ የሚገኝ ሞል ነው። እስማም እንዴት ነው የሚያምረው! ይሄ ለየት የሚያደርገው የዚህ ሞል የሚገርማችሁ ነገር በጣም ቅርጻ ቅርጽ አለው። በጣም ውብ ነው ማለት እዚህ ጋር ሪላክስ እያደረጋችሁ በዚህ በምትመለከቱት ስክሪን ላይ ኳስ ማየት ከፈለጋችሁ ኳስ ታያላችሁ። ፍሪ ነው የሚታየው። ፕሪሚየር ሊግ ያሳያል። መታችሁ መመልከት ትችላላችሁ። በጣም ደስ የሚል ቦታ ነው። ሪላክስ እያደረጋችሁ ትመለከታላችሁ ማለት ነው። ሞክረው እስቲ። ካምዙ አስገራሚ መኪና ተከቱት። ኢንዶር ፕሌግራውንድ ነው። ውስጡ ለልጆች ኢቭን የበርዝዴይ ፓርቲው ላይ ይዘጋጃል። መጫወቻ ደስ የሚሉ መጫወቻ አሉ። ልጆቻችሁን ይዛችሁ ከመጣችሁ እዚሁ ማጫወት ትችላላችሁ። ውስጡ ግን ምን ይመስላል? ቦሊንግ መጫወት ከፈለጋችሁ ትክክለኛው ምርጫ እዚህ ነው። ያው በጣም ያምራል። በጣም ትልቅ ቦሊንግ ነው ያለው። እንዲሁም ሬስቶራንት አለው፣ ባር አለው እንደምትመለከቱት። እዚህ ጋር ደግሞ ልጆች ይዛችሁ ከመጣችሁ ጌም መጫወት እንዲሁም እናንተ መጫወት ትችላላችሁ። እሺ ጋይስ፣ ለመጀመሪያ ጊዜ ቦክሲንግ ልሞክር እስቲ። ሞክሬ አላውቅም። ለመጀመሪያ ጊዜ ልሞክር። እዚህ ደግሞ ስኬት መጫወት ከፈለጋችሁ ጌሞች አሉ። ጫማ እዚህ ያለላችሁ ጫማ ይዛችሁ መምጣት አይጠበቅባችሁ። እንደምትመለከቱት የተደረደ በየሳይዛችሁ ከልጅ እስከ አዋቂ ጭምር አለ ማለት ነው። እኔ የመጣሁት ጠዋት ላይ ስለሆነ ብዙ ሰው አልመጣም። በጣም ቢዚ የሚባል ሞል ነው። ዊኬንድ ላይ ብትመጡ በጣም ግፍ ያለ ለቀረጻ ስለማይመቸኝ ብዬ ነው። እንዲሁም የተለያዩ ጌሞች አሉ ማለት ነው። ሌላ ሬስቶራንት መመገቢያ ቦታ ትራፎርድ ሴንተር ሞል ነው። በውስጡ ውድ ወይን የሚሸጥበት ሞል ይሄ ነው። ከ7700 ፓውንድ አካባቢ ጀምሯል ወይን። በጣም አስገራሚ ወይን ነው። እንደምትመለከቱት በጣም ያምራል። ውጩ ቦትሉ ራሱ በጣም ደስ ይላል። 1500 ሚሊ ሊትር ነው የሚይዘው። 7700 ፓውንድ ነው የሚሸጠው ማለት ነው። እንደዚህ ደግሞ ወደዚህ እንደምትመለከቱት ርካሽም አለ፣ ግን በጣም ውዶችም አሉ። እንደምታዩዋቸው 3900 አለ፣ እዚህ ጋር 2250 አለ። በጣም ውድ ነው የሚባሉት። በጣም ሶ ኤክስፔንሲቭ። እዚህ ገብቶ የሚገዛ ይኖራል። ላይፍ እንዲህ ነው። ይሄን ያህል ልዩነት አለን። በጣም ግን ቤቱ በጣም ያምራል። ከትንሽ እስከ ትልቅ ወይን የሚሸጥበት ቤት ነው። እዚህ ጋር የምትመለከቱት ብዙ አይነት የመጠጥ አይነት ያለበት ቦታ ላይ ነው ያለ ነው። ትልቀቱ ራሱ የሚገርመው 120 ፓውንድ ነው የሚያወጣው። አንድ 1500 ሚሊ ሊትር ነው። ሞል ውስጥ እንደምትመለከቱት ከ200 በላይ ሱቆች አሉት። እንዲሁም ደግሞ ከ60 በላይ ምግብ መመገቢያ ፉድ ኮርት አለ።
እንዲሁም የተለያዩ መዝናኛ ቦታዎች፣ ለልጆች መጫወቻ ቦታዎች መታችሁ ፍሬሽ ለማድረግ የምትችሉበት ነው። ስፔሻሊ ማንቸስተርን ቪዚት ለማድረግ ከመጣችሁ በጣም ደስ የሚል ቦታ ነው፣ እንድታዩት እመክራችኋለሁ። ስፔሻሊ ደግሞ ማንቸስተር ላይ ለምትኖሩ ወይ ዩኬ ውስጥ ልጅ ለወለዳችሁ ሴት ልጅ ለወለዳችሁ ሰዎች እዚህ ቤት ስትመጡ ሬድ ቡክ ከኤንኤችኤስ የሚሰጣችሁ አለ። እሱን ሬድ ቡኩን ይዛችሁ መታችሁ ለነሱ ታሳዩዋቸዋላችሁ። ከዛ በኋላ ነው ጆሮአቸውን የሚበሱላችሁ። ሬድ ቡክ ካልያዛችሁ አይበሱላችሁም። ፕራይሳቸው ምርጥ ነው። ፈንም ያደርጉበታል ልጆቹ። እናንተም ደግሞ ሞል ውስጥ ገብታችሁ ተዝናንታችሁ ነው የምትወጡት። በጣም አሪፍ ቤት ነው። ለማታውቁት ልጆች ላሳያችሁ ብዬ ነው። እንደምትመለከቱት ይሄ የፉድ ኮርቱ ይሄን ይመስላል። ያለነው ከላይኛው የፉድ ኮርት ነው። ከላይ ዙሪያውን እንዳሳየኋችሁ ሬስቶራንቶች ናቸው። ገብታችሁ ነው የምትጠቀሙት። ገብታችሁ ትጠቀማላችሁ ወይ ቴካዊ አድርጋችሁ ይዛችሁ ትሄዳላችሁ። ከታች ደግሞ እንደምትመለከቱት በጣም ነው የሚያምረው። እታች ላይ ይሄ የምትመለከቱት አብዛኛው አሁን ገና ምሳ ሰዓት ስላልሆነ ነው ፉል ነው የሚሆነው። በጣም ቢዚ ሞል የሚባል ነው። ከታች ፋስት ፉድ ናቸው መሸጫ ያሉት። ከፈለጋችሁ አዛችሁ እዚህ መታችሁ ነው የምትበሉት። ቴካዊም ከፈለጋችሁ ወደ ቤት እንዲሁም ዴሊቨሪ ይሰራሉ፣ መጠቀም ትችላላችሁ። ግን አብዛኛው ሰው የሚጠቀመው እታችኛው ላይ መታችሁ ሬስቶራንት የመግባት እድሉ ከሌላችሁ ፋስት ፉዶች ገዝታችሁ እታች ላይ ወርዳችሁ የምትፈልጉትን ምግብ ኢንጆይ እያረጋችሁ። የሚያምር ስክሪን አለ፣ ትልቅ ስክሪን ነው። ስክሪኑ ጋር የሚያምር ቪው አለላችሁ፣ እየበላችሁ እየተጫወታችሁ። እንዲሁም ድባቡ እንደምታዩት በጣም ከዚህ በላይ ክሪስማስ ሲሆን ደግሞ በጣም ነው የሚያሳምሩት። በጣም ያምራል። ማንቸስተር መታችሁ እዚህ ሞል ውስጥ ከመጣችሁ ሁሉ ነገር ሾፕም ታረጋላችሁ፣ ኢንጆይም ታረጋላችሁ። ጌሞች አሉ፣ ለትልቅ ሰውም ለትንሽም የተለያዩ ኤክሰርሳይዞች ማድረግ ትችላላችሁ። ውስጡ ምን ይመስላል የሚለውን በደንብ አሳያችኋለሁ። እስከ መጨረሻው አብራችሁን ሁኑ። እዚህ ፉድ ኮርተን ያለ ነው። ፉድ ሪቪው አድርገንም ደግሞ እንወጣለን። የተመቸንን አንዱ ጋር መርጠን ምሳችንን በልተን ወደ ቀጣይ ወደ ማሳያችሁ እንሄዳለን ማለት ነው። አብራችሁን እስከ መጨረሻው። ፋስት ፉዳችን ያው ይዘነው መተናል። እንደነገርኳችሁ እዛ ጋር ምንም አይነት መመገቢያ ቦታ ስለሌላቸው ይዛችሁ ነው የምትመጡት ካዘዛችሁ በኋላ። አሪፍ ነው የሚለውን አብረን እናያለን። ይሄ የታዘዘው ይሄን ነው ይመስላል። በስመ ስላሴ ስም የተባረከ ይሁን። በጣም ምርጥ ነው። እንብላ። ረቦኝ ነበር እውነት ለመናገር ማለት ነው። በጣም አሪፍ ነው። ዛሬ ከእንጀራ ወጥተናል። በጣም ደስ የሚል በርገሩን የተመችቶኛል። በጣም አሪፍ ነው። 28 ፓውንድ ከፍዬ ላይ መቼ ነው እንዴ ታዲያ? በደንብ ነው ማጣዘሙ። ይሄ ቪው በጣም የሚያምር ነው ያለው። ሁለት አይነት ሊፍት ነው ያለው። በዚህ መጠቀም ይችላል። ሰልፍ ፍሪጅ ደግሞ እንግባና ምን እንዳለ ውስጡና እንትን በል። ብዙ ጊዜ ሽቶ እንዲሁም ጫማዎች ምናምን አሉ እዚህ ውስጥ። ሽቶ ፍሪ ነው። እንሞክራለን። የምፈልጋችሁ ሽቶ ካለ ገዛለሁ፣ ከሌለ ደግሞ ዝም ብዬ አይቼ እወጣለሁ ማለት ነው። አብራችሁን ነው። በጣም ያምራል ቤቱ ራሱ ደስ ይላል። ለሴቶችም ኮስሞቲክስ ምናምን ከፈለጋችሁ እዚህ መታችሁ። ኮስሞቲክስ በነገራችን ላይ ፍሪ ነው። ለሙከራ በራሳችሁ እንትን ፍሪ ነው የሚሞክሯችሁ፣ ቼክ የሚያደርጓችሁ ማለት ነው። ይሄኛውስ 620 ፓውንድ ጉቺ። ይሄኛው 620 ፓውንድ በጣም ኤክስፔንሲቭ። በጣም የሚያማምሩ ዋጋቸው ግን የማይቀመስ
እዚህ ቤት ከገባችሁ በጣም ውድ የሆኑ ቤቶች ናቸው። ርካሽም አለ እዚህ ሞል ውስጥ፣ ግን ይሄኛው ውድ ኳሊቲ ያለው ቤት። ይሄ በግራ በኩል ማለትም አውትሳይድ ፕሌግራውንድ ያለበት ነው። ውጪ ላይ ምን ይመስላል የሚለውን ደግሞ አሳያችኋለሁ። ወደ ውጪ አብረን እንውጣ። በምትመለከቱት ትራፎርድ ሴንተር ይህ ሞል ያረፈበት 188,000 ስኩዌር ሜትር ላይ ነው ያረፈው። በጣም ትልቅ የሚባል ቦታ ላይ ከዩኬ እንደነገርኳችሁ ሶስተኛው ትልቁ ሞል ነው። እንዲሁም ከኢሮፕ ከ3 እስከ 5 ባሉት ውስጥ የሚመደብ ነው። በጣም ትልቅ ነው። የአውትሳይዱ በግራ በኩል ያለው ይሄን ይመስላል። ውጪ ፕሌግራውንዱ አሁን ላይ ዝግ ነው። ብዙ ጊዜ የውጪ ፕሌግራውንድ የሚከፈተው ትምህርት ቤት በሚዘጋበት ሰዓት እንዲሁም ደግሞ ዊንተር በሚመጣበት ሰዓት ልጆች መጥተው ይጫወታሉ። ትልቅ ሰውም እንደፈለገ መጫወት ይችላል። በጣም አሪፍ ነው፣ ደስ ይላል። እኔ ዩኬ ከገባው እንደዚህ አይነት ትልቅና አስገራሚ ሞል አይቻል አቅም። በጣም ነው የሚያምረው። ስፔሻሊ እኔ ከማሳያችሁ ይልቅ መታችሁ ብታዩት በጣም ተወዱታላችሁ። ዩኬ ላይ ሆናችሁ ስፔሻሊ ማንቸስተር ላይ ሆናችሁ ካላያችሁት ማየት ያለባችሁ ትልቁ ሞል። ሾፕ ማድረግም ከፈለጋችሁ ከውድ እስከ ርካሽ ውስጡ ብዙ ሞሎች አሉ፣ ብዙ መሸጫ ሱቆች አሉ። ገብታችሁ ኢንጆይ ማድረግ ትችላላችሁ። የምትመለከቱት ከጀርባ ያለው ደግሞ ፓርኪንግ ነው። ፓርኪንጉ በጣም ትልቅ ነው። በዚህ ጋር ብቻ አይደለም ሙሉ በሞሉ ዙሪያ ነው ፓርኪንግ ያለው። የተለያዩ ዞኖች ስላሉ ቁጥር አላቸው። ቁጥራቸውን ውስጥም ውጪ ምን ያለው ከሞሉ ስርም አለ። ካቆማችሁ በኋላ ፎቶ መኪናችሁንና ቁጥሩን ፎቶ አንስታችሁ ነው መሄድ ያለባችሁ። ስትመለሱ እናንተ እንኳን ቢጠፋችሁ ሰው እንዲያሳያችሁ ታሳያላችሁ ማለት ነው። ዙሪያው እንደተመለከታችሁት በአርኪቴክቸር ያማረ ነው። በጣም ያምራል። የነበረን የትራፎርድ ሴንተር የሞል ሪቪው ይሄን ይመስል ነበረ። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩን። ይመቻችሁ።